በዛሬው ቪዲዮአችን አዲስ የተሰራውን ጊዮን አካባቢ የሚገኝ ኮሪደር ልማት እንቃኛለን። ወደ ቪዲዮ ድልድዩ ራሱ ይሄን ይመስላልላችሁ። ይሄ ድልድይ ማለት በዚህ ጋር ስቴዲየም የሚያስወጣ መንገድ ነው። ያ ደግሞ ከፍሏ ስትመጡ ያለው መንገድ አዲስ የወጣው ማለት ነው። ይሄ ደግሞ ወደ ጊዮን መናፈሻ የሚያስገባው ነው። ይላችሁ ይታያችሁ መንገድ አለ። ቆይ እንገባበታለን። በዚህ ጋር ራሱ የወንዙ ዳርቻው ደግሞ ይሄን ይመስላል። እንገባለን በሁለቱም ጋር ጊዮን የሚወስደው መንገድ አለ አይደል? መናፈሻው በሱ ጋር እንግባና ደግሞ እንወስድ። እያለቀ ነው። አሪፍ ሆኖ ተሰርቷል። እዚህ ጋር ሬስቶራንት አለ። ክፍት የሆነ ሬስቶራንት ማለት ነው። እዚህ ጋር እንደዚህ ቁጭ ትላላችሁ፣ ሻይ ቡና ትላላችሁ። እዚህ ጋር ደግሞ ሱቆች ይመስሉኛል፣ ክፍት የሆኑ ሱቆች። መከራየታቸው የሚቀር አይመስለኝም። ይኸውላችሁ ታያቸው፣ እንደዚህ ናቸው። ውስጣቸው ግን ሳር ምናምን ያለው በር አላቸው ምናምን ግን አሁን ይሄ በእርግጠኝነት የሚከራይ ነው። ለቡቲክ ምናምን ሊሆን ይችላል። ይኸውላችሁ እዚህ ጋር ገና አልተከራዩም። ሰው ራሱ አልገባባቸውም። እርግጠኝነት ሰው ይኖራል። ጨረታ ነው የሚሆነው ሊከራይ የሚችለው። ገና የታደሱ ስለሆነ ይሆናል በዚህ በኩል እንጂ አልቋል። በቃ ይኸውላችሁ ይሄ ሳይክል መንገድ ነው አሁን እየሄድኩበት ያለሁት። እዚህ ጋር ደግሞ ይኸውላችሁ ይህን ይመስላል እንግዲህ። ይኸውላችሁ ድርጅቶች ራሱ ገብተውበታል። ይኸውላችሁ ይሄ ፈርኒቸር ቤት ነው አሁን እዚህ ጋር የምታዩት። እዚህ ጋር ደግሞ ሶላር መሸጫ ነው። ደግሞ ቡና ጠጪ ነች። ከዚህ ጀርባ ከዚህ እንደዚህ ጀርባ ወንዝ ነው ያለው። አሁን ወደ ጊዮን መግቢያ ነው በቃ እየገባን ያለን ሁላችሁ። አሪፍ አድርጎ ነው የተሰራው። ስፖርት ላውንጅ ራሱ አለ እዛ ጋር ኳስ ለማየት ምናምን አለ። ሁላችሁ እዚህ ጋርም ካሚንግሱን ፈርኒቸር ቤት ነው። እዛ ጋር ደግሞ የሴቶች እና የወንዶች ፀጉር ቤት አለ። እንግዲህ ይኸውላችሁ የአላሙዲን ፎቅ ይሁንና ከሱ ጀርባ ነው ያለው። ይኸውላችሁ እንደዚህ በብስክሌት ወጣችሁ ማለት ነው። አሁን በዚህ ቀጥታ እንዴት ነው የምንገባው? ጊዮን ገባን ማለት ነው። በቃ ቀጥታ ፊት ለፊት ይኸውላችሁ መናፈሻው ጊዮን ነው የምንገባው። በቃ ፊት ለፊት ይኸው በዚህ ጋር እንደዚህ ቡና ጠጧል። እዚህ ጋር እንደዚህ ሜዳ ቴኒስ ማጫወቻም ተዘጋጅቷል። እዚህ ጋር ሰው ይጮታል። ይኸውላችሁ አሁን ይሄ እንደዚህ ጊዮን ውስጥ ገባን ማለት ነው። ይኸውላችሁ እንደዚህ ወደ ውጭ ነው የምትወጡት። በቃ በዚህ በኩል ወደ ውጭ ነው የሚወጣው። አያችሁት? እንደተለመደው ብዙ ጊዜ እንዳየናቸው የኮሪደር ልማት ፕሮጀክቶች ውስጥ አንዱ ይህም በጣም ሰላም አለው፣ ይመቻል። ግን ደግሞ ለየት ይላል። ደግሞ ይሄኛው ከሌሎቹ ካየናቸው እስከዛሬ ድረስ ለየት ያለ ቦታ ነው ይሄ። አሁን እንደዚህ ወደ ወንዙ ጋር እየወጣሁ ነው። ቅድም በዚህ በታችኛው በኩል ነበር የነበረው። አሁን ደግሞ ወንዙ ጋር መጥተናል ማለት ነው። ያላችሁ ወንዙ ይሄን ይመስላል። ይሄን ይመስላል ወንዙ። በዚህ ጋር መንገድ አለ። መቀመጥም ከፈለጋችሁ እዚህ ጋር እንደዚህ ትቀመጣላችሁ። እንደዚህ ቁጭ ማለት ይቻላል እዚህ ጋር ማለት ነው። አሁን በዚህ ጋር ቀጥታ እንሄድና ደግሞ ወደ ፍሏ የሚወስደው መንገድ እናየዋለን ማለት ነው። ይኸውላችሁ እንደዚህ ጥላ ነው። እዚህ ጋር እንደፈለጋችሁ መጠቀም ትችላላችሁ። ከፈለጋችሁም ከካፌ ውጭ መቀመጥ ከፈለጋችሁ እንደዚህ አይነት ቦታ አለ።
እዛ ጋር ደግሞ ይኸውላችሁ ከንግድ ባንኩ ፎቅ ይታያችኋል አይደል? ይሄ ከሱ ፊት ለፊት ያለው ይሄኛው ሐውልት የምን እንደሆነ አልገባኝም። እስቲ ቀረብ ብለን ደግሞ እሱን እናየዋለን የምን መግለጫ እንደሆነ። እንግዲህ ይሄ ሐውልት ያለው ይኸውላችሁ ይሄኛው ሐውልት ያለው በስቴዲየም ቀይ መስቀሉ አለ አይደለ? በቀይ መስቀሉ በኩል ነው ያለው ሐውልቱ ማለት ነው። አሁን ደግሞ በድልድዩ ጋር ልንሄድ ነው። በዚህ ድልድይ ማለት ነው። የሚገርመው ብረት ነው፣ ከዛ ኮንክሪት ወይ ላሳያችሁ። እንደሳያችሁት ይሄ ዳርዳሩ ይሄና ይሄ ብረት ነው። ይሄ መሀል ላይ ደግሞ ኮንክሪት ነው። ከላይ ደግሞ እንደዚህ ያለ ማለት ነው። እንደዚህ ደግሞ ወንዙ አለ። ፊት ለፊታችን ስቴዲየሙ አለ ማለት ነው። የሚንቀሳቀስ መስሎኝ ነበር፣ አይንቀሳቀስም። እየሰሩት ነው ይኸውላችሁ። እንደዚህ ሰዎቹ ታያችኋል፣ እየሰሩ ነው። እስቲ እንጠጋና የተጻፈ ነገር ካለ ስለ ሐውልቱ የሚገልጽ እናያለን። ከዛ ደግሞ በዚህ ጋር እንሄድና በዛ ጋርም እንደዚህ አይነት ድልድይ አለ። በሱ አድርገን ወደ ፍሏ ጋር እንሄዳለን ማለት ነው። ይኸውላችሁ እንደዚህ እንግባ እንዴ ከለከሉንም እንወጣለን። ይኸውላችሁ ይሄ ይመስለኛል እዚህ ጋር እንደዚህ ዳርዳሩ ነው ያለው ለሰዎች መቀመጫ እንዲሆን ይመስለኛል። እዚህ ጋር ባክ ቱ ኦሪጂን ይላል ይመስለኛል። ቅርጽ የሚቀረጽበት መሰለኝ። እዚህ ጋር ያሉት ድንጋዮች እንደዚህ ተጽፎ በዚሁ ላይ ቅርጽ ይቀረጽበታል። ታጥሯል እኮ እንደዚህ። ግን ዝም ብዬ ገግሜ ነው የገባሁት። ሰው አይገባም። ሰው በዛ በኩል የሚሄደው ከሰራተኛ ውጭ። አሁንም የተጻፈ ነገር የለም። ቀንድም ይመስላል። አንዱ ያያችሁት ነው። ቀንዱ ነው። ከላይ ደግሞ ቀለበት አለች። እዚህ ጋር ቀለበት አለች። እንደዚህ አሁን ይሄ የላይት ገመዶች ምናምን እየገቡበት ነው። በቃ ሰላም ነው ጋሽ። የምን ምልክት ነው ቀንዱ? ይሄ የምን ምልክት ነው? ፋውንቴን ይሄ ትልቁ? አሃ ሰምታችሁታል? ውሃ የሚረጭ ነው። ፋውንቴን ነው። በዚህ ውስጥ በዚህ በራሱ ላይ ውሃ ይረጭበታል እየተሽከረከረ አሉኝ። እዚህ የሚሰራው ስጠይቄ ማለት ነው። እንዴት ነው? የሚገርም ነው። እንዴት አስባችሁታል? በዚህ እንደዚህ ሙሉ ውሃ ሊረጭ ውሃ ሊሽከረከር ማለት ነው። ይኸውላችሁ ቀይ መስቀል ያልኳችሁ ይኸውላችሁ ይኸው እዛ ጋር አላለቀም ገና። መሀለኛው አላለቀም ገና። አይ እነዚህ ደግሞ ይኸውላችሁ ለላይቶች የወጡ ገመዶች ናቸው። በኋላ ላይ ላይት ይገባባቸዋል ማለት ነው። አሁን በዚህ ድልድይ ደግሞ እንሂድና እንመጣለን ማለት ነው። ይኸውላችሁ ኤሌክትሪሻኖች እንደዚህ እየሰሩት ነው። እንደዚህ ራሱ ወንበር ናቸው። ያያቸው ወንበር ናቸው እነዚህ ያያችሁት መቀመጫ ናቸው። ይህ ደግሞ ቅድም እንዳየነት አይነት ድልድይ ነች ማለት ነው። ከስር ይኸውላችሁ እንደዚህ ነች። ይኸው በዚህ ጋር ደግሞ ያለው ታያችሁት የወንዝ ዳርቻው ማለት ነው። ይሄ ደግሞ አያችሁት በዚህ ጋር የተሰራ ነው እንደዚህ። አሁን በዚህ ጋር ነው የምንወጣው እንደዚህ። ይሄ ወደ ፍልውሃ የሚወስደው መንገድ ነው ይሄኛው። ይሄ መንገድ ደግሞ ሰዎቹ የሚሄዱበት ይሄ እጅ ያለው ቅድም የነበርንበት ወደ ጊዮን መናፈሻ የገባንበት መንገድ የለም።
ወደ እሱ የሚወስደው መንገድ ነው ይላችሁ። ይሄ እንግዲህ ጉብኝታችን ቀጥሏል። ቪዲዮውን የተያያችሁት ነው። እስቲ ኮሜንት ላይ ጻፉልን። እቺ ደግሞ ምንድን ነች ባካችሁ? የሆነ ጄኔሬተር ነገር ነው ውስጥ ያለው ይጮሃል። ቪዲዮውን ግን እንዴት እያያችሁት ነው? እስቲ ንገሩኝ። እንዴት እያያችኋት ነው? አዲስ አበባንስ ቀጣይ የት ቦታ ሄጄ ላሳያችሁ። ላይክ እያነሰ ነው። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ ይህንን ቪዲዮ። እኛ እንደዚህ የዞርን እያሳየናችሁ ይውላችሁ። እንግዲህ ባላችሁበት ፀሐይ ሳይመታችሁ ምን ሳይላችሁ ይውላችሁ። በዚህ ጋር ደግሞ እንደዚህ ነው። አፈር እየወጣ ነው ከዚህ ጋር እንደ እርከን ምንድን ነው? እንደ ድልድይ ምንድን ነው? እንደ ድልድይ ነገርም ድልድይ ሳይሆን ምንድን የሚባለው እንደ መገደብ ነገር የለም። ውሃው በአንድ ሳይድ በኩል እንዲሄድ። ቆይ ቀረቤ ላሳያችሁ። አያችሁት? አሁን እነዚህ ስላሉ እነዚህ እዚህ ድረስ ስላሉ ውሃው በዚህኛው በኩል ብቻ ይበዛል ማለት ነው። እንደዛ ነው ይመስለኝ ያደረጉት። ምክንያቱም ውሃ የለም በዛ ጋር በዚህኛው ጋር ነው ያለው። እዛ ጋርም ካፌዎች አሉ። ከወንዙ ተሻግራችሁ ካፌዎች አሉ። በዛኛው አስፋልት ደግሞ መኪና እንደበፊት አቆሞ መሄድ የለም። በቃ ራሱን የቻለ ፓርኪንግ አለ። ይኸውላችሁ እዚህ ጋር እንዳለው መኪኖች ይቆሙታሉ አይደለ? ከነሱ ራሱን የቻለ ፓርኪንግ አለ። ጥበቃ የማያሳስብም። በሩ ጋር እንደዚህ መግቢያው ጋር ጥበቆች አሉ። ካፍታው የሚያስገባችሁ የሚያስወጣችሁ ለእነሱ ሰታችሁ ትሄዳላችሁ። የፈለጋችሁበት ደርሳችሁ መታችሁ መውሰድ ነው ማለት ነው። እንግዲህ እዛ ጋርም የፍሏ መግቢያው ነው ያለው። በቃ ይኸውላችሁ ፍሏ ነው ያዛጋ ያለው። እንግዲህ አሁን ወደ ሞጫችን ያለን ይኸውላችሁ ሞጫችን ጋር ነው በቃ ያለው። እንደዚህ ትወጣላችሁ። የመኪና ፓርኪንግ መጠበቂያ አልኳችሁ። ይሄን አያችሁ። ከፍቱላችኋል፣ ትገባላችሁ። በቃ እንደዚህ በፊት በዋናው አስፋልት እንደዚህ ዞራችሁ ምናምን ነበር የምትሄዱት። አሁን በፍሏ ጋር መታችሁ እንደዚህ ቀጥታ ስቴዲየም ጋር ትገባላችሁ ማለት ነው። እዚህ ጋር ደግሞ ውጮቹ እነ ፓሪስ ምናምን ያለው ድልድዩ የለም። እንደሱ አይነት እየተሰራ ነው እዚህ ጋር ያላችሁ ይሄ ነጩ ማለት ነው። የዛሬ ቪዲዮአችን ይህንን ይመስል ነበረ። አብራችሁ የነበርኩት ዳግም ነኝ። በሌላ ቪዲዮ እንገናኛለን። የት እንሂድ፣ የት ላሳያችሁ? ኮሜንት ላይ ጻፉልኝ። አመሰግናለሁ።